ጽድት ያለ የሰውነት ቆዳ እንዲኖርሽ ትፈልጊያለሽ። ነገር ግን ቆዳሽ እንዲህ ባለ መልኩ ሸንተረር እያወጣብሽ ተቸግረሽ ከሆነ መፍትሄውን በዚህ ቪዲዮ ላይ ታገኛለሽ። ብዙ ጊዜ ቆዳችን ሸንተረር የሚያወጣው በፍጥነት የመለጠጥ ወይንም የመኮማተር ሁኔታ ሲያጋጥመው ነው። ይህንንም ስንል ለምሳሌ በፍጥነት ስንወፍር ወይንም በፍጥነት ስንከሳ እንዲሁም ከወሊድ በኋላ ከፍተኛ የሆነ የቆዳ መለጠጥና መኮማተር ስለሚኖር በቆዳችን ላይ ሸንተረር የመውጣት እድሉ ከፍተኛ ነው። ስለሆነም ቆዳችን ሸንተረር ካወጣ በኋላ ወይንም ከማውጣቱ በፊት እነዚህን ተፈጥሯዊ ዘዴዎች በመጠቀም ንጹህ ቆዳ እንዲኖረው ማድረግ እንችላለን። አንደኛ ሺያ በተርና ካካኦ በተር። ሺያ በተርና ካካኦ በተር ሁለቱም በፋቲ አሲድ የበለጸጉ በመሆናቸው ቆዳችን በሚለጠጥበትና በሚኮማተርበት ጊዜ ኢላስቲሲቲውን እንዳያጣ ስለሚያደርጉት ቆዳችን ሸንተረር እንዳያወጣብን ከፍተኛውን ድርሻ ይወስዳሉ። ሸንተረር ከወጣ በኋላም ለረጅም ጊዜ ሺያ በተር ወይንም ካካኦ በተር በመጠቀም ሸንተረሩ እንዲደበዝዝ ብሎም እንዲጠፋ ማድረግ እንችላለን። ይህንንም ረዘም ላለ ጊዜ በቀን 2 ጊዜ ብንጠቀመው የተሻለ ለውጥ እናገኛለን። ሁለተኛ ሬት በቫይታሚን ኤ፣ ሲ እና ኢ የበለጸገ ስለሆነ የተበላሸ ቆዳን መልሶ የማከም እንዲሁም ቆዳችን ኢላስቲሲቲውን እንዳያጣና በቀላሉ ሸንተረር እንዳያወጣ የማድረግ ኃይል አለው። በተለይም ገና አዲስ የወጣ ሸንተረር ላይ ሬትን ተቀብተን ከ20 እስከ 30 ደቂቃ ቆይተን በመታጠብ የተሻለ ለውጥ ማግኘት እንችላለን። ሬትን በየቀኑ ብንጠቀመው ተመራጭ ነው። ሶስተኛ ሎሚ በተፈጥሮ አሲዳማ ባህሪ ስላለው ቆዳን ኤክስፎሌት የማድረግ ማለትም የሞቱ የቆዳ ሴሎችን የማንሳት ኃይል አለው። ረዘም ላለ ጊዜ ሎሚን ሸንተረር ያለበት የቆዳችን ክፍል ላይ ተቀብተን ከ5 እስከ 10 ደቂቃ ቆይተን በመታጠብ የተሻለ ለውጥ ማግኘት እንችላለን። አራተኛ የስኳር ስክራብ። ስኳር በተፈጥሮ የሞቱ የቆዳ ሴሎችን የማንሳት ባህሪ ያለው በመሆኑ በተደጋጋሚ ሸንተረር ያለበት የቆዳችን ክፍል ላይ ብንጠቀመው ከጊዜ በኋላ ሸንተረሩ ፌድ እያደረገ ሲጠፋ እናያለን። አምስተኛ ኮኮናት ኦይል። ኮኮናት በተፈጥሮ ቆዳን የማለስለስ ከፍተኛ የሆነ አቅም ያለው በመሆኑ ቆዳችን እንዳይደርቅ እንዲሁም ቆዳ በሚለጠጥበትና በሚኮማተርበት ጊዜ ሸንተረር እንዳያወጣ ያደርጋል። ይህንንም በየቀኑ ተግባራዊ ብናደርገው የተሻለ ለውጥ እናያለን። የዛሬው ቪዲዮአችን ይህንን ይመስላል። ቪዲዮአችን ከተመቻችሁ ላይክ፣ ሼር አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።